አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለከል ሐምዱ ለከ ሽኩር ለአላህ ሱብሃነሁ ወተዓላ ምስጋና ይድረሰው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛ ይበልልኝ። በላ ያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን። በሙስሊሞች ላይ የተደረገ ያለው በአክሱም ላይ የተደረገ ያለው ግጭትና ባና ይቆምልን። ፍትህ ለአክሱም ሙስሊሞች ፍትህ ለአክሱም ሙስሊሞች ፍትህ ለአክሱም ሙስሊሞች ይላሉ። አንዳንድ እህት ወንድሞቼ በሶሻል ሚዲያ ላይ ሲዘዋወራ ያለው ምክንያቱም እርግጥ አላህ ሱብሃነሁ ወተዓላ ለሃይማኖታችሁ ሲሉ ተዋጉ ብሎናል። ነገር ግን በደዛ አይነት መልኩ አይደለም ውዶችዬ ማለት ነው። ምክንያቱም አንዳንድ ነገሮችን ሲዟዟሩ ያለው በውጭ ሀገር ያለን የመዳም ቀመሞች ወይም ደግሞ ውጭ ሀገር ያለን ስደተኛ እህቶች ወንድሞቼ አንድ ምክር እንደኔ ሀሳብ እንዲሁም ደግሞ ብዙ እህቶቻችንና ብዙ ወንድሞቻችን የሰጡበት አስተያየት ስለሆነ እኔም አስተያየት ልሰጥበት ፈለግኩ። ለምን መሰላችሁ እንደዚህ ሌላ የፈለግኩት? አሁን ዳዋ በመታ አይጥ በመታ ዳዋ ተመታ ይባላል ማለት ነው። አንዱ ባጠፋው ሌላኛው ይመታል ማለት ነው። ስለዚህ አንዳንድ እህቶቻችን ለምን አክሱም ላይ ነው ስህተቱ የተሰራው። አክሱም ላይ ነው የአክሱም ማህበረሰብ የአክሱም እህት ወንድሞቼ የአክሱም ሂጃብም ተከለከለ፣ መስጊድም ተከለከለ። አክሱም ላይ ነው የተከለከልነው። አክሱም እህቶቻችን ወንድሞቻችን ነው የተከለከሉት። አክሱም ላይ ያለ ማህበረሰብ ነው የከለከለን። እና አክሱም ላይ ነው ያሉትን ነው መዋጋት ወይስ ሌላውን ሂዶ ከአዲስ አበባ ተወርዶ እዛ ወዲያ ሂዶ ነው መዋጋት ያለበት? አንድ ሰው እስቲ ንገሩኝ እናንተም ማለት ነው። እናንተስ ብትሆኑ እንትላላችሁ? ምክንያቱም እህት ወንድሞቼ እዚህ ወይም በአረጋ በገር የምንኖር ሰዎች ለምንድን ነው የክርስቲያን ወገኖቻችንን እዛም ሄደን ማናፈርሰው እነሱም ቤተክርስቲያን እንዳይጸሉ ምናምን ማናረጋቸው የሚባል ብዙ አጀንዳዎች ይነሳሉ ማለት ነው። እህቴ ወንድሜ ውዶችዬ አሁን ለምሳሌ እኔ እዚህ ቤት አረብ ቤት እየሰራሁ ነው ያለሁት። አረብ ቤት እየሰራሁ አንዷ መዳም በደለችኝ። ጠይብ አንዷ መዳም በደለችኝ እና ሌላኛቱ ቤት እጄ ያችን የበደለችኝ እንትን እዚችኛይቱ ላይ መበቀል የለብኝም። ምክንያቱም የበደለችኝ ያችኛይቱ ናት እንጂ ይህች አይደለችም። ቁጭቴን መወጣት ያለብኝ እዛው ሰውዬው ያረግን ላይ ሰውዬ ላይ ነው እንጂ ሌላኛው ላይ ያላጠፋው ሰውዬ ላይ አይደለም። እጃችንን መቀሰር አሊያም ደግሞ ጣቶቻችን መቀሰር ያለብን። እንደኔ ሀሳብ እንደኔ አስተያየት እናድርግ ከተባለ አክሱም ላይ እዛው አክሱም ላይ ያደረጉን ሰዎች አክሱምን እንዳንሰግድ ቦታው ላይ ዶ እንዳናደርግ ሂጃብ የከለከሉብን ትምህርት ቤቶች እሱ ላይ ነው እንጂ እርምጃ ከወሰንን መውሰድ ያለብን በእንደዚህ አይነት መንገድ አይደለም ውዶችዬ ማለት ነው። ምክንያቱም እዛ ወደ ሄደን ብናፈርስባቸው እሽ ያኔ አነ ማፋም አንዳንድ ደግሞ እንደ ድራማ መልኩ አድርገው የሚሰሩ ልጆች አሉ። መካ ላይ ቤተክርስቲያን ታልሰራን እዚህ አክሱም ላይ ተቀምጦ መስገድም ሆነ ሂጃብ መልበስ አይቻልም የሚሉ እንደ ድራማ አድርገው መልክ የሚሰሩ አሉ ወዳጄ። እኛ ኢትዮጵያን ወክለን ብቻ ነው እንጂ ልንጣላም ሆነ ልንታረቅ የምንችለው ሳውዲ አረቢያን ወክለን አይደለም። ሳውዲ አረቢያ የተከበረች ሀገር በሃይማኖቷ የማትደራደር ሀገር ነች። እንኳን ቤተክርስቲያን ልታሰራ ይቅርና አንድ ሰው ስለ ሃይማኖቷ የሆነ ስህተት ቢሰራ እንዴት አድርጋ እንደመቅጣት እንዳለባት ታውቃለች። ይሄ የሰው ሀገር ነው ሳውዲ አረቢያ። እኛ ሙስሊሞች የሳውዲ አረቢያ መንግስት መሪ አይደለንም። ሳውዲ አረቢያን የሚመራት የራሷ ሸሪዓ የራሷ መንግስት አላት። የኛ ሀገር በሸሪዓ ትተዳደርም። እቺ ሀገር ደግሞ በሸሪዓና በሙስሊም ህጋዊ መንገዶች ትተዳደራለች። አገራችን ግን እንደዛ አይደለችም። በፈለጋት ነው የምትመራው። መሪዋም ደግሞ እንደዛው ነው። ህዝብ ማለት መንግስት ነው፣ መንግስት ማለት ደግሞ ህዝብ ማለት ነው። በዛ ሂደት ነው እየተመራን ያለ ነው እንጂ በሸሪዓዊ አይደለም እየተመራን ያለው ነው ማለት ነው። እና መጠየቅ ካለባችሁ ሳውዲ አረቢያ መንግስትን ጠይቁ እንጂ የአክሱም ሙስሊሞች የሚያገባቸው ነገር የለም። ስለ ቤተክርስቲያን መሰራት መካ ላይ ቤተክርስቲያን መሰራት የሚያገባቸው ምንም ታሪክ የለም። ይሁንና ደግሞ አንዳንድ እህቶቻችን ወንድሞቻችን በየአገሩ ስደት ምናምን ስንሄድ መርሳት የሌለብን ነገር ቢኖር ይቺ ሀገር የመረገጫችን ዱንያ ልክ መረጋጫችን እንደሆነች ሁሉ ስደትም እስካለን ድረስ ወይም ርዝቃችን አልቆ እስከምንኖር ድረስ የተቀመጥንባት
አስከልለውን ቤታቸውን አከራይተውን ስራ ሰጥተውን ይህች ሀገር መንግስት የምንኖርባት ሁለተኛ ሀገራችን ነች። ታዲያ ሁለተኛ ሀገር ላይ ተቀምጠን እዚህ ተቀምጠን መዳም ቤት ተቀምጠን አይ እንደዚህ አድርግ እዛኛው አክሱም ላይ እንደዚህ ተመቷልና እዛኛው ላይ ሂደህ ምታ፣ ወደሴ ላይ ሂደህ ምታ፣ ወሎ ላይ ሂደህ ምታ ብትለው ትርጉም የለውም። ይሄ ትርጉም አልባ ነው የሚሆነው። ከአንድ ሙስሊም ደግሞ ይሄ አይጠበቅም። ልንገራችሁ፣ ጦር ሜዳ የምትፋለመው ከተፋለመህ ጋር ሰው ጋር ነው እንጂ ከተፈለመህ ጋር ማህበረሰብ ጋር ወይም እዛ አርፎ የተቀመጠውን ቄስ ወይም አርፎ የተቀመጠውን ኡስታዝ አይደለም ልትመታ የምትሄደው። መምታት ያለብህ ሰዓት ላይ የምመታበት ቦታ አለክ። ምክንያቱም ጦርነት ተገጠመው ማለት ዝም ብሎ በዳፈን አይደለም ጦርነት እና ጂሃድ ሙስታሂል እና እዚህ ተቀምጣችሁ እንደዚህ ኩኑ ያላችሁ እህት ወንድሞቼ ያልተገቢ ያልሆነ ነገር ለቤተሰቦቻችሁ ጠር እንዲያትሆኑ። ምክንያቱም የአንዱ ዳ ለሌላኛው ወዲያ ይሆናልና በተቻለና አቅም ከንግግሮቻችንም ከአስተሳሰቦቻችንም ብናስብ የተሻለ ነው። ምክንያቱም እኔ በመሰረት እንትን በጣም ነው የምስማማው ማለት ነው። መሲን ታቋታላችሁ በንጽጽር ላይ የምትሰራዋል እሷ ትክክል ነች፣ ልክ ናት። ምክንያቱም አይጥባ አጠፋ ደዋ ተመታ ነው ብያችኋለሁ። አንዱ ላጠፋ ሌላኛው ሙስሊም ወይም ሌላኛው ኦርቶዶክሳውያን መቀጣት የለበትም። እዛው ላይ አክሱም ላይ ነው ሳህ እኛ የተነካው ነው አክሱም ላይ ነው መሆን ያለበት ጠባችን። እዛ ላይ ያንቀሳቀሱን ሰዎች ላይ ነው ጠብ መሆን ያለበት እንጂ ሌላኛውን ሂደን አሁን ለምሳሌ እኛ ማህበረሰባችን እዛ ታች ነው። ከአዲስ አበባ ሂዶ የኛ ማህበረሰብ ሂዶ ወግድም ቢመጣ ትርጉም የለውም። ምን የሚጠቀመው ነገር የለም። ብዙ ነገሮች እንደውም ያጠፋል እንጂ ማለት ነው። አላህም ይቆጣበታል። አደፋችን ሊሆን የሚችለው እዛ ያጠቃል ሰው ላይ ነው፣ ያጠቃል ማህበረሰብ ላይ ነው እንጂ ያላጠቃል ማህበረሰብ እሱ በምንም ወጣው ምን ባጠፋው ማን ባጠፋው ማን ይቀጣል? እና በተቻለና አቅም ይሄንን ግንዛቤ ተንትል ቆጥረን ብናስተያይ ብናስተሳስብ አቀንጅላታችን ክፍት አድርገን ብናስብ ያስባለሁ ወዶችዬ። በተቻለና አቅም እኛ የመጣነው ስደት ነው። ተዝቀደም ዘረኝነት በዘረኝነት የተነሳ ብዙ ነገሮች ወድመዋል። ይሄ ሃይማኖት ነው። ሃይማኖት ደግሞ ማለት በቃ ግንባችን ነች። ለአሄራ ቤታችንም አስፈላጊ ናት ሃይማኖታችን ማለት ነው። ሃይማኖት ከሌለን ልንኖር አንችልም። በሃይማኖታችን ነው አልহামዱሊላህ ወለከን ሐምድ ሙስሊም ላረገን ጌታ። ነገር ግን ደግሞ አላህ ያመጣብን ሙሲባ እስኪመልስ ድረስ ተረጋግተን ዱዓ ማድረግ ብቻ ነው። አላህ ሆይ የአክሱም ሙስሊሞች እህቶቻችንን ያሉበትን በላ አንተ አውጣቸው፣ ነጃ በላቸው ብዬ ነው ዱዓ ማድረገው። እኔ አሁንም ነጃ ይበላቸው። በተቻለና አቅም አስተሳሰባችንን እናስተካክል። በተቻላችሁ አቅም አስተሳሰባችሁን አስተካክሉ። የምሬ ነው እላችኋለሁ። ይሄ ዝም ብሎ ጋጠ ወጥነታችን ምንም የሚያዋጣን ነገር የለም። እና ጥሩ አስተሳሰብ ሲኖረን ነው ወደ ላይ የምንነቅደው። ስለዚህ በተቻለና አቅም ጥሩ አስተሳሰብ ይኖርን እላችኋለሁ። ያልነካውን ለመንካት መሮጥ የለብንም። አላህ Subhanahu Wa Ta'ala ኸይር ነገር ይሻልን ይሻላችሁ ልቦና ይስጣችሁ ማለት ነው። እና ብሩክ ታውቃላችሁ በፌስቡክ ገጹ አብዛኛውን ይተርካል ለለም ደግሞ ዜናዎችን ያቀርባል። እሱ ስለ አክሱም ሙስሊሞቻችን ፍትህ ስላለ አጥፋት ብሎ አጥፍቷል። ያጥፋ ለህይወቱ ሰጋ አጥፋ ተባለ አጠፋ። ስለዚህ ሁሉችዬ አንድ ነገሮችን እንዴት ብላችሁ አትበሉ። ምክንያቱም እሱ ግዴታ መዘገብ የለበትም ማለት ነው። ስንት ሙስሊም ዜና አቅራቢ ሞልቶ የለ እንዴ? እሱ አቀረበ። ከዛ ደግሞ ተውት ሲባል አጥፋ ሲባል ለህይወቱ ስጉ ስለሆነ አጠፋ። በቃ ፍትህ ጠይቋል። አላህ ጀዛውን ይክፈለው ማለት ነው ወዶችዬ። ስለዚህ በተቻለና አቅም ብንጠነቀቅ ዱዓ ብናደርግ ዱዓ ነው የሚያስፈልገን ወዶችዬ። እንደዚህ ነው ማለቱ ምንም የሚያዋጣ ነገር የለም። እጅ ለእጅ መያያዝን ሙስሊሙ መጥፎ ከማሰብ ይልቅ ደጉን እያሰብን እጅ ለእጅ ተያይዘን ወደፊት ነው መሄድ ያለብን እላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።